በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። ድምፃዊት ራሄል ዮሐንስም ከዚህ ዓለም በሞት መለየቷ ተነግሯል። ዛሬ ከደቂቃዎች በፊት የተሰማው መረጃ እጅግ የሚያሳዝንና ልብን የሚሰብር ነው። አንጋፋ አርቲስትና ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቶ ብዙዎችን አሳዝኗል፣ ብዙዎችን አስደንግጧል። እንደምታስታውሱት ባሳለፍነው ሳምንት ከዚህ ዓለም በሞት የተለየው የድምፃዊ ሰማኸኝ በለው እንግዲህ ሀዘን ከብዙዎች ልብ ሳይወጣ በዛሬው ዕለት ደግሞ ሌላኛዊቷ አንጋፋ አርቲስትና ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷን ተከትሎ ብዙዎች ሀዘናቸውን ድንጋጤያቸውን በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ይገኛሉ። ለመሆኑ ድምፃዊቷ የሞቷ ምክንያት ምንድነው? በቅርቡስ አጋጥሟት የነበረው ህመም ምን ነበር የሚለውን የሰማነው መረጃ በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም በሐሳብ መስጫው ስር ለድምፃዊቷ ቤተሰቦች፣ አድናቂዎች፣ ወዳጆች መጽናናትን እንድትመኙ የጠየቅን ወደ መረጃው እንሻገር። የሰው ልጅ ህይወት ልክ እንደ ሻማ ናት። በበራችበት ቅጽበት ሌሎችን አብርታ የራሷን ዘመን ጨርሳ በአጭሩ ትጠፋለች። ነገር ግን አንዳንዶች ሲያልፉ የሚተዉት ክፍተት፣ የሚጥሉት ጥላና የሚያሳርፉት አሻራ በቀላሉ የሚደመሰስ አይሆንም። በቅርብ ጊዜያት የኢትዮጵያ የጥበብ ሰማይ ደመና ጥልቶበታል። በተለያዩ በአርት ኢንዱስትሪ ላይ የተሰማሩ በትወናዎቻቸው፣ በዜማዎቻቸው እንደዚሁም ደግሞ በተለያየ በአርት ኢንዱስትሪ ውስጥ በሚሳተፉት ባሳዩን ድንቅ ብቃት የምንወዳቸው ተወዳጅና አንጋፋ አርቲስቶቻችንን በተከታታይ በሞት አጥተናል። አንዱን አልቅሰን ሳንጨርስ ሌላው በአንዱ ሀዘን ላይ ሌላ ሀዘን እየተደራረበ የጥበብ አፍቃሪውን ልብ በሀዘን ሰብሮታል። ገና የነዚህን ድንቅ ባለውለታዎቻችንን መርገፍ አምነን ሳንቀበል ይኸው ዛሬ ደግሞ ሌላ መርዶ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። የብዙዎችን ልብ በዘመን አይሽሬ ስራዎቿ የገዛችው ውብና ለስላሳ ድምጽ ባለቤቷ አንጋፋ ድምፃዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። የዜና በሀዘን ለዛለችው የጥበብ መንደር ሌላ ተጨማሪ መርዶ ለአድናቂዎቿ፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ ደግሞ መሪር ሀዘንን የፈጠረ አሳዛኝ ክስተት ሆኗል። ራሄል ዮሐንስ ስሟ ሲነሳ ትውልድን ወደ ኋላ የሚወስዱ ትዝታን የሚቀሰቅሱና ሁሌም አዲስ የሆኑ ውብ ስራዎች በህሊናቸው የሚያንዣብቡ ብዙ አድናቂና ወዳጆች ያላት ናት። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በባህላዊና በዘመን አይሽሬ ሙዚቃዎች ላይ የራሷን ደማቅና የማይፋቅ አሻራ ያሳረፈችው ድንቅ አርቲስት ራሄል ዮሐንስ በዛሬው ዕለት ግን ከዚህ ዓለም በሞት መለየቷ ሰምቷል። እንደ አራዳ፣ ሚኒሊክና ይዳኘኝ ሰው ያሉ ስራዎች የሙዚቃ አድናቂዎችን ልብ ማርከው ለአመታት ዘልቀዋል። እርሷ ዜማን ስታንቆረቆር ድምጿ ውስጥ ለየት ያለ ማራኪነት፣ ስሜትን የመንካትና ታሪክን በዜማ የመግለጽ ጥበብ ነበረው። በየመድረኩ ስትቆም የነበራት ግርማ ሞገስና ለባህላዊ እሴቶች የነበራት ክብር በሙዚቃ ዓለም ውስጥ ትልቅ ቦታን እንድታገኝ አድርጓታል። በጥበብ አደባባይ ላይ የኖረችባቸው ዓመታት ሁሉ ለኢትዮጵያ ሙዚቃ እድገት አስተዋጽኦ አበርክታለች ይሏታል በዙሪያዋ ያሉ ወዳጆቿና እንደዚሁም በአርት ኢንዱስትሪ ላይ አብሯት የነበሩ ባለሙያዎች ሲናገሩ። ነገር ግን የራሄል ዮሐንስ የህይወት ጉዞ በጥበብ መድረክ ላይ ብቻ አላበቃም። የሰው ልጅ በህይወት ውስጥ እውነተኛውን ሰላምና እረፍት የሚፈልግበት ጊዜ ይመጣል። ይህችን ድንቅ አርቲስት በቅርብ ዓመታት ውስጥ ሙሉ በሙሉ ከዓለማዊ የሙዚቃ መድረክ ርቃ ስናያት ብዙዎች ተገርመው ይሆናል። ነገር ግን እሷ የመረጠችው መስመር ይበልጥ ፍጹም የሆነውን መንፈሳዊ ህይወት ነበረ። ህይወቷን በሙሉ ለእግዚአብሔርና ለመንፈሳዊ አገልግሎት አሳልፋ በመስጠት ያንን ውብ ድምጿን ወደ መዝሙር ቀይራው ነበር። የዓለምን ክብርና ጭብጨባ ወደ ጎን በመተው በትህትናና በጸሎት በምስጋናና በዜማ ፈጣሪዋን ስታገለግል መቆየቷ የህይወቷን የመጨረሻ ምዕራፍ እጅግ ውብ ትርጉም ያለውና የተቀደሰ አድርጎታል። ይህ የህይወት ለውጣ በሙዚቃው ዓለም ለነበሩትም ሆነ ለአድናቂዎቿ ትልቅ ትምህርትን ጥሎ ያለፈ ክስተት ነበር። ነገር ግን ከቅርብ ጊዜያት ወዲህ ባጋጠማት ህመም በሕክምና ስትረዳ ብቆይም እንደዚሁም ህይወቷን ለመታደግ ዶክተሮች፣ ሐኪሞች የሚችሉትን ጥረት ቢያደርጉም ነገር ግን ሞት የሁሉም ዕጣ ፈንታ ነውና ድምፃዊት የነበረችው ራሄል ዮሐንስ ከዚህ ዓለም በሞት ተለይታ ወደማይቀረው ሞት ሄዳለች። ከተዋበው የጥበብ ህይወቷ ጀርባ ደግሞ ራሄል ጠንካራ እናትም ነበረች። የሁለት ወንድና የአራት ሴት ልጆች እናት እንደዚሁም የበርካታ የልጅ ልጅ አያት በመሆን በትዳርና በቤተሰብ ህይወቷ ውስጥም ፍሬያማ መሆን የቻለች ታላቅ ሴት ነበረች። ዛሬ በስጋ ብትለይም
ያስቀመጠችው መልካም ስም ያበረከተችው ዘመን አይሽሬ ስራዎቿና የኖረችው መንፈሳዊ ህይወት ሁልጊዜም በአድናቂዎቿ ዘንድ በልባቸው የሚኖር ህያው ክስተት ነው። በቅርቡ ያጣናቸው የኪነ ጥበብ ባልደረባዎችና ዛሬ የተለየችን ራሔል ዮሐንስ ሁላችንንም ወደ ማሰብና ጥበብን ወደ ማክበር እንድመለስ ያደርጉናል። ለተከበሩ ቤተሰቦቿ፣ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለን። እንደምታስታውሱት እንግዲህ ባሳለፍነው ጥቂት ሳምንታት በፊት ከዚህ ዓለም በሞት የተለየው ድምፃዊ ሰማይ በለውም እንደምታስታውሱት ሀዘኑ ከተሰማ በኋላ ብዙዎችን አሳዝኖ ብዙዎችን አስደንግጦ ነበር። እንደዚሁም ደግሞ በዚህ ዓመት እንግዲህ ብዙ ተወዳጅ አርቲስቶችን በትወናቸው የምናውቃቸው የመድረክ ስራዎቻቸው የምናደንቃቸው አንጋፋ አርቲስቶቻችንን በሞት አጥተናል። ይህን መስማት እጅግ ያሳዝናል። ነገር ግን ደግሞ ሞት የሁሉም ዕጣ ፈንታ ነውና ከፈጣሪ ጋር እንደዚህ ነው ብሎ መከራከር ስለማይቻል እንግዲህ ብዙዎቹን በሞት ብናጣም ነገር ግን በአርት ኢንዱስትሪ ላይ ያሉ ሰዎች ስራቸው ከመቃብር በላይ ከፍ ብሎ ይሰማልና በዛ የምናስታውሳቸው ይሆናል። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን አርቲስትና ድምፃዊት ራሔል ዮሐንስ ከዚህ ዓለም በሞት መለየቷን ተከትሎ ለእናንተ ብትሰሙት ያልነው መረጃ ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ አዳዲስ መረጃዎችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ከ35,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ያልባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።